ሶስቱ የለውጥ ጠላቶች እንደምን ዋላችሁ? ኃይሉ ነኝ። ዶክተር ፒቼ እና ብራይት ትሬሲ በጻፉት ዘ ዲሲፕሊን ኦፍ ሊደርሺፕ ኤክሰለንሲ በሚል መጽሐፋቸው ውስጥ ሶስት የለውጥ ጠላቶች እንዳሉ አስፍረዋል። እነሱም አንደኛ ምቹ ስፍራ፣ ምቹ ስፍራ፣ የተደላደለ ስፍራ። ሰዎች ለጥቅማቸው የሚሆን ለውጥ ማምጣት እንዳለባቸው እያወቁ እንኳን የተመቻቹበትን ስፍራ መልቀቅ ባለመፈለጋቸው ሁሉ ነገር እያለፋቸው ጥሏቸው ሲሄድ እንመለከታለን። አንድ ምሳሌ ላንሳላችሁ። ለምሳሌ የኮዳክ ኮርፖሬሽንን የማናውቀው ሰዎች የለንም። አብዛኞቻችን እናውቀዋለን። ኮዳክ ሳይንቲስቶቹ የራሱ ሳይንቲስቶች ሰራተኞቹ ማለት በፈረንጆቹ አቆጣጠር በ1986 ዓ.ም የመጀመሪያውን የዲጂታል ካሜራ ዘመናዊ ካሜራ ግኝት ላለቆቻቸው አስተዋውቀው ነበር። ሁሉም ካለቆቻቸው የተሰጣቸው ምላሽ በፎቶ ፊልም ማምረቻ ካምፓኒያችን አሁን ላይ ያለበት ሁኔታ ጥሩ ደረጃ ላይ በመሆኑ አርፋችሁ ስራችሁን ስሩ የሚል ነበር። በዚህ ምክንያት ሌሎች ከኋላቸው ተነስተው ሲያድጉና ሲመነደጉ፣ ድርጅቱ ግን ከሶ ዋጋ ቢስ ሆኖ አሁን ላይ የተለያዩ ዘመናዊ ካሜራ ዲጂታል ካሜራዎች በመምጣታቸው ኮዳክ ግን ከስሮ ወደኋላ ዘግይቶ ቀርቷል ማለት ነው። ሁለተኛ ተስፋ ቢስነት ነው። የዚህ አንዱ መንስኤው በዙሪያችን የሚከናወኑ ለውጦች እጅግ ከመፍጠናቸው የተነሳ ከመጣው ለውጥ ጋር አብረን ልንጓዝ አንችልም ነው። አብረን ልንጓዝ አንችልም፣ ወደኋላ ልንቀር እንችላለን በሚል ተስፋ ይቆርጣሉ። ስለዚህ ለውጡ አልፏቸው ይሄዳል ማለት ነው። ሶስተኛ ቀላል መንገዱን መምረጥ ነው። ቀላሉ መምረጥ። ይህ የመጨረሻው የለውጥ ጠላት ቀላሉ መምረጥ ሲሆን ስኬት የገንዘብ የእውቀትና ክህሎት እንዲሁም የጉልበት ዋጋ ሳያስከፍል በቀላሉ የሚመጣ ለውጥ አይደለም። ለውጥን ለማረጋገጥ በሁሉም መስክ ተዘጋጅቶ በቁርጠኝነት መጋፈጥን ስለሚጠይቅ ማለት ነው። ስለሆነ ሁላችሁም ባላችሁበት በተሰማራችሁበት በለውጥ መንገድ ላይ በመቀጠል ስኬታችሁን አረጋግጡ። ላለው አመሰግናለሁ። ባባይ